አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአብዱ መንገሻ ዩቲዩብ ተከታታዮች ዛሬ ደግሞ እስኪ አስፋልት ዝንን ወክ ወጥተናል። ወክ እናሳያችሁና ዋጃ ውሃ ይሄን የሚያውቀው አለ? ይሄን ታውቁታላችሁ? የውሃ አይረፉ እየታጠበ ነው። ይሄን የሚያውቀው ማን ነው? አይረፉ እየታጠበ ነው። ና እንጂ አንድ ዝም ብለህ ወዴት ሙጋ فلك تصورني ما قلت لك هو علي تصورني ስማ እንጂ አሁን እንዴት ነው ይሄ ቦታው? ወዴት ነው አሁን ጉዞ? በጣም ያምራል። በጣም ያምራን ሁሉ። ስማ እንጂ ግን አንድ እንዲህ አይነት አውሲ ሲያገዛ ምን ችግር አለው? አዲያ ቢያዩህ ምን ችግር የለው። እንዴት ችግር የለብህም። እሱ እንደምታየው እንግዲህ ወክ ዝንን እንዴት ነው? ትዝናናለህ? ዘና ፈታ ትላለህ ዝም ብለህ? ኧረ ምን አባቱ ዘና ፈታ ማለት ነው እንጂ እስከ መቼ ተጨንቆ? ወክ እንደኛ ወክ መብላት ያማራችሁ ኖ ኤው አቅንቶ ዘግዝቆ እየተባለ ነው። አረ ምን አለ ዋው 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 ዋው! ይሄ ትራክተር ምን ይመስላል? በእናትህ ትራክተሩ እያረሰው ነው ዛይርሻ በይሳርስ ነበረ። አሁን አስፋልት ነው ነው የዋለበት ነው ማለት ይሄ ነበር። አሁን ግን ቢሄር ነው በቃ በዚህ ማሻአላ ነው። ኧረ ምን አለብህ? ወደዚያ እኮ ነው የሰወርኩት። ማን ሰውሮሃል? ዝም ብለህ አትሄድም ወይ አንተ? መንገድህን አይደለም እንዲህ መቀጠል ያለብህ ዝም ብለህ ግዴታ ሰውረኝ ነው እንዴ? እኔ አልሰወርኩም። ዋ እኔ አስፋልቱን ነው የሰወርኩት። አስፋልት አትሰውር ከሆነ አስፋልት መሰወር መቼም ችግር የለውም። ለምን ጊሲላው ድሪስ ሲላኒያ ነው እንደኛ ወክ ያማራችሁ ወክ እያረግን ነው።
እኔ አልጠብቅህም ጠቋሪ ድረስብኝ። ኧረ ጅል ነኝ እኔ እሱ የምገባው የለም እኔ አስፋልት ተለብለብንም ያው ጠቋሪ ጥሎኝ ሸሸ። ዩቲዩብ እየሰራብኝ ነው እንዴ እያለ በይታይ ገብቷን ጥሎ ማለት ነው። አይ ወክ እንደኛ መብላት ያማራችሁ። አማን ሰላም ነው? እንዴት ነው? አስፋልት ለብለብ አስፋልት ለብለብ እንደኛ መዝናናት የምትፈልጉ እኛ እየተዝናናን ነው። ምን ይደረግ? አዎ 8 ደቂቃ እንኳን ይሆን ብዬ ቤታችሁን መስታየትም ኮርኒስም ማስገጠም የምትፈልጉ ሰዎች ካላችሁ እናገናኛለን ማለት ነው። ከታች ጋር ስልክ ቁጥር እናኖራለን እና ኮርኒስ እናሳያችሁ። መስታየቱ ይሄን ይመስላል። ለማንኛውም ኮርኒሱንም እናሳያችሁና ከዛ ደግሞ ማሰራት የምትፈልጉ ካላችሁ ማለት ነው እና ኮርኒሱን ደግሞ ላሳያችሁና ከሰውየው ጋር እናገናኛለን ማለት ነው። እና ኮርኒሱ ደግሞ ይሄን ይመስላል። ከሰውየው ጋር ማገናኘት እንችላለን እኛ ማለት ነው። እንዳለ በድምቀት ነው የተሰሩት ማለት ነው። ክላሶቹ ስታዩቸው ግድግዳው ገና ስለሆነ ነው። ይሄ ጥራናው ብቻ ነው የተሰራው ማለት ነው። ያው በጣም በቅርጽ ነው የሚሰሩት እና እናገናኛለን ማሰራት የሚፈልጉ ካሉ ማለት ነው። ኮርኒሱ ይሄን ይመስላል። መስታየቱንም እንዳሳየናችሁ ነው። ይሄ ገና ግድግዳው ስላላለቀ ለዛ ነው ኮርኒሱ ብቻ ነው የተሰራው ማለት ነው። እና ማሰራት የምትፈልጉ ካላችሁ ከሰውየው ጋር ማገናኘት እንችላለን እኛ ማለት ነው። ይሄን ይመስላል። ይሄ ሳሎን ነው፣ ዞሮ የሳሎን ቅርጽ ነው። ይሄ ደግሞ የምትኛ ክላስ ማለት ነው። እና ይሄንን ይመስላል ማለት ነው። ማገናኘት እንችላለን።